ታውቃለህ፣ ዞር ብለህ ታውቃለህ። ችለች ስታድግ እግዚአብሔር አሁን የመጨረሻ ነው። ወይኔ በማርያም እሺ፣ በቃ ዝም በይ። እሺ በቃ ሳኪ በቃ በጣም ችግር አለብኝ። አሁን ጸበል መሞከር ነው በቃ። እኔ እኮ ልክ ዲያሎጉን ስለሆነ ሳቂ የሚመጣው ከዛ ዲያሎጉን እያልኩኝ አንቺ ዘይ ሞንታችን ነው። እሺ ወይኔ ጉድ አሁን አልስቅ እኔ ወጣ ከሰክሰም ያው ባዚ ነገር አስጨንቆኝ እንጂ ሌላ ምን አዲስ ነገር ይኖራል? አይ ሀልዬ እዚህ ጋር ሀልዬ በጣም ተጨንቃለች። እያለቀሰች መቀረጽ አልቻለችም። አይዞሽ ሀልዬ እኮ አይዞሽ፣ ተናገሪ ተናገሪ። ያው አባዬ ነገር ኧረ በሽታ በመድኃኒት እራሱ ይሆናላት። እዮማይዶ ጨፈሩ እግዚአብሔር ምንድን ነው ጌታ? ልጅቷ ምን ሆና ነው? ቤት መጣር ይፈልጋል። ኧረ እንደ ክሩ አዝነናል። ተቆጡኝ እንትን በሉኝ። ግቢ በቃ አሁን ግቢ። ገባ ትክክለኛ ከነቃ ገባ ከዋና ጋር ገባው ገባው ከዋና ጋር ወይ ግቢ። እግዚአብሔር ግቢ። እኔ እኮ አንቺ ጨንቅሳ በቃ ያው የአባቴ ነገር አስጨንቆኝ እንጂ ሌላ ምን አዲስ ነገር ይኖራል? አክሽን ያው የአባዬ ነገር አስጨንቆኝ። እግዚአብሔር ምን ሆነሽ ነው? የኔ እናት ንገሪኝ። እግዚአብሔር ምንድን ነው የቸገረሽ? ምንድን ነው ምንድን ነው ውስጥሽ ላይ ውስጥ ላይ የምር የተደበቀ የሆነ ሰው አለ? እግዚአብሔር የሆነማ የተደበቀ ሰው አለ። የሆነ ዝም በላ ተግባሽ ያው የአባዬ ነገር አስጨንቆኝ። እኔ እንደዚህ የተሳ አጋጥሞኛል። አይዞሽ እግዚአብሔር ነው እውነት። በኢየሱስ እግዚአብሔር ነው በእውነት። ያው አባቴ ነገር አስጨንቆኝ እንጂ ሌላ ምን አሽካት በኢየሱስ ጠጭ ውስጥሽማ የሆነ ነገር አለ። የሆነ ሰው አለ። እናቴ ትሙት እየተደበቀ የሆነ ነገር የሚነግርሽ የሆነማ ሹክ የሚል ሰው አለ። መንፈስ ነው። መሸን እንጂ ገጠልኝ። እግዚአብሔርን አውቄ ነው የሚመስል። በነገራችን ላይ እሱም ጥፋት ደብል ስኬጁል አይነት እንዳሽ እያወቀት ወይ እዚህ ስኬጁል ላይ አለማስገባት ነበር። ያንቺስ ሀና 5 እንትን ያስገባው ሳይሆን እንግባ አሁን ወይስ እንቆይ? እሺ ትቻለሁ እኔ ሽሮል ካሜራ። ያው የአባቴ ነገር አስጨንቆኝ እንጂ ሌላ ምን አዲስ ነገር አለ? ያው የአባዬ ነገር አስጨንቆኝ ነው እንጂ ሌላ ምን አዲስ ነገር ሊኖር ይችላል? እሱማ መቼም ጤና ሆኖ እሱ መቼ ጤና ሆኖ ያውቃል? አሁን ላይ ትንሽ እየባሰበት ጤነኛ ነው። ጤነኛ ነው እሱ መች ጤነኛ ሆኖ ያውቃል? አሁን ላይ እየባሰበት ስለሆነ እንድትጨነኩኝ ነው። ትንሽ ጨነቀኝ። እሱ መች ጤነኛ ሆኖ ያውቃል? ያው አሁን እየባሰበት ስለሆነ ትንሽ አስጨንቆኝ ነው። እሱ መች ጤነኛ ሆኖ ያውቃል? ያው አሁን እየባሰበት ስለሆነ ትንሽ አስጨንቆኝ ነው እንጂ። መቼ ሕክምና ተጀመረ ብለሽ ሰላምዬ? ያው የገንዘብ ጉዳይ ነዋ። እናትሽ 100,000 ብር ሰጥታኝ ነበር፣ ግን 100,000 ብሩ ምን አደርግበታለሁ? ያው የገንዘብ ጉዳይ ነዋ ሰላምዬ። እናትሽ 100,000 ብር ሰላምዬ እኔ ምን አውቃለሁ? እግዚአብሔር ለምን እንደጠየቀችው እኔ ግራ እንግዲህ የውጭ
ሲን እየሰራን ያለ ነው። ሰላም መንገድ ለመንገድ እየተንከራተትኩ ነው። ከኋላችን እንቁ ድንቁ ካሜራማን ሲኒማቶግራፈር እዮዋ አለ። ደስ እያለ ነው። እንዲቻላል ሰላም አለች አናለች እዮባል ካሜራ አለ ብላስማች እናንተ እኔ እውነት ቤትም ሄዳችን በጣም እኛም በጣም ትመቸን እግዚአብሔርን ፋሚሊ ናችሁ። እኛም በጣም በቃ እሺ ንግባ እስኪ ወደ ካሜራ ሰውነ ምንድነው? ጆሮ እኔ አሲር ነኝ። ይሄው ኩርስ አንተ አደኩ ለምን ሰኩርስም ስሙት እንግዲህ እግዚአብሔር ጤና የላችሁ ያማችኋል። ሆስፒታል ሂዱ። ያው ፋርማሲ ይዛጋ አይደለም ያለ ሰማይ መሳሪያ ያለው የተባረከ ዮባ አይዞህ ያልፋል፣ መሸከም ይቀራል። መንሼ ነው ዛሬ ማክስ እና ነው እንኳን አጣርኩኝ። ኧረ ተው ምን ሸቶሽ ነው? ከኋላ ያለችው እቺ ሸታ ነው። ለማንኛውም ይሄ ነው ስራው። ያያችሁ ይሄ ነው እንግዲህ ጨጓያችን ሁላችን እዚህ ስኔፋ አይደል? እና ምንድነው የምትይው አንቺ? ምንድነው የምትይው? ነው ታዲያ ምንድነው እኮ ሰላም ባያችሁ ይሰጥሻል። ምንድነው እሺ ሃና ባላ ሃና ነው ላይ አይሆንም። እናመሰግናለን ልጅ እንጀምር ይሁን እስኪ ደግሞ ፊትሽ እንዲታይ ትንሽ እንትን ማለት አለብሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦቼ ፋሚሊ እንዴት ናችሁ? ሁሉ ሰላም? እንግዲህ እዚህ ጋር ፎቶ እየተነሱ ነው። መናሴና ሀኒቾ ደግሞ እየጨፈሩልን ነው። እንግዲህ እዚህ ጋር ሙዚቃ እንደምታዩት እንግዲህ ቪዲዮውን ከወደዳችሁት ከተመቻችሁ ሼር ላይክ አድርጉ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደውሉ ምልክት እየተጫናችሁ አዳዲስ ቪዲዮ በመለቀበት ሰዓት በቀጥታ ወደ እናንተ ይደርሳል ማለት ነው። ውድ ቤተሰብ እንደምታያቸው እንግዲህ እየጨፈሩ ነው። እንግዲህ ወይዘሮ ሜላት መታ ምን እየሰራችሁ ነው ትላቸዋለች። እናንተ በቃ ወጣ ስለላችሁ መጨፈር ነው ስራችሁ ትላቸዋለች ማለት ነው። እዚህ ጋር ደግሞ ሀኒቾ የባህል ልብስ ለብሳ የኔ ቆንጆ በጣም ታምራለች።